አሁን ደግሞ በመቀጠል የራስ ምስል የተሰኘ በጣም አጭር መጣጥፍ የበውቀቱንና ደረጃ የሌለው መሰላል የተሰኘ የነብይ መኮንን ግጥም ነው የምናቀርበው። የራስ ምስል በሐውልታቸው ምረቃ ላይ ቢጠሩ ጠቢቡ የሚከተለውን ተናገሩ። ከ6 ዓመት በፊት በእናንተ ባድናቂዎች ጥያቄ በመንግስት መልካም ፈቃድ ሐውልት እንዲሰራልኝ ተወሰነ። በመዲናችሁ ላይ ሐውልት ቀረጻችሁልኝ። እነሆ ጉልምስናዬን የሚመስል እምነ በረድ ከፊቴ ቆሟል። ሐውልቱ 6 ዓመታት ፈጀ። ምንኛ ያሳዝናል። እኔ ግን ተለወጥኩ። በፍጥነትም አረጀው። ጸጉሬ እንደ በጋ መስክ ወገቤም እንደ ቀስተ ደመና ሆነ። አሁን እኔን ከማይመስል ሐውልት ፊት አቆማችሁኝ። ይህን ስል ግን ቀራጺውን ማንኳሰስ አይደለም። አንተ ቀራጺ ከ6 ዓመት በፊት ይህን እንደምመስል ታውቅ ነበርና ጠቢብ ነህ። ሐውልቴ ደረቴ ላይ የተንጠለጠለውን ምልክት ተመልከቱ። ይሄ ምልክት አሁን ደረቴ ላይ የለም። በምትኩ ሌላ ማተብ አስሬያለሁ። ወገኖቼ የሰው ፊት ማለት የብዙ ጭምብሎች ንብርብር ማለት ነው። በየቅጽበቱ ጭምብላችንን እንደ ሰንኮፍ እንጥላለን። ስለዚህ በየቅጽበቱ የሚገነባና የሚፈርስ ሐውልት ያስፈልገናል። ይህንም ብለው ከመድረኩ ወረዱ። ሳይመርቁም ሄዱ። ደረጃ የሌለው መሰላል። ይሄ አገሬ ሰው እኮ መሰላል አወጣጥ ያውቃል። አንዱን እርከን ረግጦ ሲያልፍ ነቅሎ ጉያው ይከተዋል። ደሞ ቀጣዩን ይረግጣል፣ ነቅሎ ጉያው ይከተዋል። እንዲያ ያለ ዘልቆ ከዝና በላይ ይወጣል፣ ከጥቅምም በላይ ይሰፍራል። እንደ ኮራን እንደተዝናና ቃል ሳይናዘዝ ይሞታል። በቀብሩም ስነ ስርዓት ላይ ደግ ለሰው አሳቢ ለተቸገረ ደራሽ የሚል የህይወት ታሪክ ወግ ይፋ ይነበብለታል። ከቀን በኋላም ገኖ ሐውልቱ ገዝፎ ይታያል። ያም የደረጀርከን እንጨት መቃብር አጥሩ ይሆናል። እንግዲህ ተከታይ ትውልድ ባንጋፋው አበሻ መንገድ ደረጃ በሌለው መሰላል ጥበብን ፍለጋ ተሰደድ።
يسواسرا أي ورا استي قطرطر هي هي اني لطرا ነው እናንተ ሞክሩ እኔ ልጠራ ነው እናንተ ሞክሩ እኔ ልጠራ ነው እናንተ ሞክሩ Come on,